መሰለ በእምነት ልጆች የሆኑት ናቸው እንደ ተስፋ ቃል የሆኑት ልጆች እንጂ የተስፋ ቃል ልጆች እንጂ የሥጋ ልጆቹ ሁላቸው ልጆች አይደሉም ይላል። ለምን በሥጋ የተወለዱት ልጆቹ ከተባለ እስራኤላውያን ብቻ ናቸው። እንደ ተስፋ ቃል ልጆች ከተባለ ግን አብርሃም አመነ ጽድቅ ሆኖም ተቆጠረለት ስለሚለው በእምነት እግዚአብሔር ደግሞ አሕዛብን ሁሉ በአንተ ይባረካሉ ብሎታል እና በዘር ወይም ደግሞ በዘር ይባረካሉ ብሎታልና በኢየሱስ ክርስቶስ ተልእኮው እንግዲህ እዛ ላይ የነበረው እግዚአብሔር ሲልከው እንግዲህ የእስራኤል ልጅ ስለሆነ ነው። እኔ ወደ እስራኤል ተልኬያለሁ ያለው ሰው ነው። ስለዚህ ወደ ዓለም ሁሉም ወጥቶ መስበክ አይችልም። ወይ አሁን እሱ ደግሞ አንድ ነገር እውነት አለ መጽሐፍ ቅዱስ ላይ ኢየሱስ ወደ እስራኤል ቢላክም ለሐዋርያቱ ግን ወደ ዓለም ሁሉ ሄዱ ወንጌልን ለፍጥረት ሁሉ ስበክ ነው ያለው። አይሰማም? እየተናገርክ ነው? አዳምጪ ወገናችን፣ እያዳመጥሽ አይሰማሽም? እሺ በአሕዛቦች ሁሉ በአንተ ዘር ይባረካሉ ያለው ለኢየሱስ ሊሆን አይችልም። ምክንያቱም እሱ ወደ እስራኤል እንደተላከ ተናግረሻል። አሕዛብ የተባለ ሁሉ እንዳለ ትውልድ ሁሉ እስራኤል ብቻ ነው አይደለም። አሕዛብ ሁሉ ከአንተ ዘር በሚወጣ ይባረካል የተባለው በደንብ ካስተዋልን ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። እርሳቸው ናቸው ለዓለም ትውልድ ሁሉ የተላኩት ከአብርሃም ዘር። አላህ ስብሓነሁ ወተዓላ የትም ቦታ ላይ ተገኙ ሙሐመድ ሆይ እነሆ ለዓለማት ሕዝብ ሁሉ ልኬሃለሁ ይላቸዋል። የአብርሃም ልጅ እንደሆኑም ይገልጽላቸዋል ራሱ አላህ በቁርአን ላይ ሚለተ አቢኩም ኢብራሂም ይላል። ይህ የአባታችሁ የአብርሃም መንገድ ነው ይላል። ግልጽና ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸውም የአብርሃም ልጅ የአብርሃም የጸሎት ውጤት እንደሆኑ ሲናገሩ ራሳቸው ምናሉ አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ ይላሉ። እኔ የአባቴ የአብርሃም የጸሎት ውጤት ነኝ ይላሉ። ይህ ማለት አብርሃም ወደ ሄዶ ዳዕዋን በሰራ ጊዜ ከልጁ ከእስማኤል ጋር ጸሎት አደረገ። ረበና ወበዐት ፊህም ረሱለን ሚንሁም የትሉ ዐለይሂም አያቲክ ወዩዐልሊሙሁም ልኪታብ ወልሕክመተ ወዩዘኪህም ኢነከ አንተል ዐዚዙል ሐኪም። አብርሃምና እስማኤል ዱዓ አደረጉ። አምላካችን አላህ ሆይ አሉ ካዕባን ከሰሩ በኋላ ቀጥ ብለው ከነዚህ ከአረብ ዘሮች አንድን መልእክተኛ መርጠህ ለትውልድ ላክ። የትሉ ዐለይሂም አያቲክ አንተን አናቅጾች የሚያነብ ለትውልድ ወዩዐልሙሁም ልኪታብ የአንተን መጽሐፍ የሚያስተምራቸው ወልሕክማ ጥበብን የሚያስተምር ወዩዘኪህም ከኃጢአታቸውም የሚያነጻ ይሆናል። እዚህም ነው አላህ ነቢዩ ሙሐመድን ከኃጢአት የሚያነጻ እያለ ይገልጻቸዋል። ያ ማለት ግን እኛ አምላክ ነው ማለት ነው ብለን ጓ አንልም። ከኃጢአት የምንነጻበትን መንገድ የሚያስተምር መልእክተኛ ተብሎ ነው የሚተረጎመው። ያለ ማለት ለምሳሌ እንዲህ ከሰራችሁ ኃጢአታችሁን ትማራላችሁ እያሉ ነቢያት ያስተምራሉ አይደለ? ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሲያም የውም ዓረፋ ይከፍሩ ሰነተ ልማዲያ ወልአቲያ ይላሉ። የዓረፋን ቀን መጾም ያለፈንና የሚመጣን ኃጢአት ያስምራል ያስተሰርያል እያሉ የኃጢአት ስርየትን መንገድ ያስተምራሉ ነቢያቶች። ልክ እንደ ኢየሱስ ክርስቶስም በምድር ላሉት ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላቸዋል እያለ የኃጢአት ስርየትን መንገድ ያስተምራሉ። በዚህ መሰረት እና ከአብርሃም ዘር ወጥቶ የዓለምን ትውልድ ሁሉ እንትን ያለ ጥሪ ያደረገ በዚህ የተላከ እርሳቸው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። እንደምታውቂው ቀደም መጀመሪያም እንደተናገርሽው ኢየሱስ ክርስቶስ ለእስራኤሎች ነው የተላከው። በቁርአንም ስትመጪ ጊዜ ኢየሱስ በራሱ አንደበት ሲናገር እኔ ለእስራኤል ነው የተላኩት ብሎ ይናገራል። በሱረቱ ሰፍ ላይ ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ይላል። የማርያም ልጅ ዒሳ ወይንም ኢየሱስ እንዲህ ባለ ጊዜ አውሳላቸው ለሕዝቦችህ ይላል። ምን ባለ ጊዜ? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛና ነቢይ ነኝ አላቸው ይላል። ከዚያም በኋላ ሙሰድቀን ሊማ በይነ የደየ ሚነ ተውራ ከእኔ በፊት የነበረውን መጽሐፍ ተውራትን የማጸድቀውን የምል ወሙበሽረን ቢረሱል ከእኔ በኋላ ደግሞ አንድ መልእክተኛ እንደሚላክ የማበስራቸው ነኝ አለ። ይህንም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አነ ቢሻረት አኺ ዒሳ ይላሉ። እኔ የወንድሜ የዒሳ ብስራት ነኝ እያሉ ይናገራሉ። እና ይህን ይመስላል። ከአብርሃም ዘር ወጥቶ ለዓለም በዘርህ በሚወጣ ዓለምን ባርካለሁ አሕዛብን ሁሉ ባርካለሁ የተባለለት
ለዓለም የተላከው መልእክተኛ እንጂ ለአንድ ለእስራኤል ከተላከ አካል አይደለም። እሺ ለወንድሜ እኔ እንደ ቁርአን አላልኩም ሲጀመር ማለት ነው። እንደ ቁርአን እንደ ተመስገን እንደ ቁርአን እንደ እንትን ብትይ ከጎን አድርጌ ላይ ያይዝልሽ አልኩኝ እንጂ እስካሁን ሳወራ የነበረው ከመጽሐፍ ቅዱስም አንፃር ነው። አንቺ መጽሐፍ ቁርአን የማትቀበዩ ከሆነ ከመጽሐፍ ለኢየሱስ ነው። ለምን ብትለኝ አሁን ነብይ መሐመድ እንግዲህ የአብርሃም ዘር ናቸው። ይሄን እጠይቃለሁ ማለት በኋላ ትመልስልኛለህ። ምንድነው ምን መጽሐፉ? አሕዛብ ሁሉ በዘርህ ይባረካሉ። በዘርህ ያለው ለማን ነው? ለአብርሃም። ድምጽሽን ከፍ አድርጊ ተመስገን። ድምጽሽን ከፍ አድርጊ። ኦኬ ያ ሰው አሁን ለአብርሃም በዘርህ አሕዛብ ይባረካሉ ብለዋል። አሁን ይሄን ደግሞ ፍጻሜ የምናገኘው አዲስ ኪዳን ላይ ለኢየሱስ ነው የተጠቀሰው። አሁን በዘርህ ያለው የአብርሃም ዘር ነው። ፕሊዝ ማይካችን ዝጉበት። ማሸረላም ነው ይላል። ማይክን ዝጋ ወንድሜ ይቅርታ ጋር አሁን ነብይ መሐመድ የአብርሃም ዘር መሆናቸው ነው ወንድም እስራኤላዊ ከሆኑ እሺ ይሰከ ይቀበላል። ነገር ግን የአብርሃም ዘር አይደለም ነብይ መሐመድ። እየተሰማሽ አይደለም እባክሽ እየተሰማ አይደለም። አሁን ሲሰማ አሁን ትሰሚያለሽ። ግን ሁሉ ፓውዝ ሆኗል። አሁን ይሄ መጽሐፍ ቅዱስ ላይ ማንበብ ከቻላችሁ ጥቅስ ሁላ ልሰጣችሁ እችላለሁ። ይሄን ፍጻሜ ያገኘው ሐዋርያትን ተፈጸመ ያሉት ያስተማሩን ኢየሱስን የአብርሃም ዘር ነው፣ ክርስቶስ ነው። ክርስቶስ ይጠብቁት እኮ ነበር እስራኤላውያን። ፕሊዝ በማለት ወይም ውይይቱን ለእናንተ ብቻ ትናገሩ ከሆነ ለእናንተ ትችላላችሁ፣ ወጣለው ተናገሩ። ትምህርት ከሆነ ማለት ነው። ነብዩ መሐመድ የአብርሃም ዘር አይደለም ስላልሽ እሱን ላስረዳሽ ማወቅ ትፈልጊያለሽ? በኋላ ታስረዳኛለህ። ሌላ ጥያቄም ጠይቀህ ብዬ ነው። ጥያቄውን ያለው ብዙ ስላነሳ ነው ብዙም አነሳለህ። አሁን ለአንድ ምንድነው ለእስራኤል ወደ እስራኤል ወደ ተላከው ለአንዱ አይደለም ላልከው እንግዲህ አሕዛብ በየት ይስሙ? ኢየሱስ ክርስቶስ ወደ አሕዛብ ሁሉ መስበክ የለበትም። ነብይ መሐመድ አሁን ነብይ መሆናቸው የሰበኩላቸው ሰሃባቶቻቸው ናቸው። እሳቸውን የሚከተሉ ናቸው ወደ ዓለም ሁሉ ያደረሱት እንጂ ነብይ መሐመድ ወደ ዓለም ሁሉ ዞረው ሰበኩ ወይም ደግሞ ወደ ኢትዮጵያ ተላኩ የሚል የለም። እነሱ ፕሊዝ አሁን ኢየሱስ ክርስቶስም የተላከው የተወለደው የእስራኤል ልጅ ስለሆነ ወደ እስራኤላውያን ነው። ከዛ በኋላ ያለው ግን የሚያስተምረው ትምህርት ግን ኃጢአት ሁሉ ሰዎች የሚመልስና የእግዚአብሔርን መንገድ ያስተማረ ሰው ነው። ስለዚህ መስረጃ ከፈለክ ይሄ የአብርሃም ዘር የሚለው ለኢየሱስ ክርስቶስ መሆንን አንድ ቃል አንብብልና ትቀጥላለህ። እሺ መጽሐፍ ማንበብ ትችላለህ ወይስ እቆያለሁ? ማለት እስከ በደረቅ መጽሐፍ ቁጥርና ምዕራፉ እስከ ማዋጣ ቆያለሁ። ምታወጣው ከሆነ ደግሞ አውጥታ አንብብልኝ መጽሐፍ ቅዱስ እጅህ ላይ ካለ ማለት ነው። እሺ አነብልሻለሁ፣ ችግር የለም። እሺ ገላትያ 3:16 ላይ እሺ ገላትያ 3:16 ለአብርሃም እና ለዘሩም የተስፋው ቃል ተነገረ፣ ስለ ብዙዎች እንደሚናገር ለዘሮቹም አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል፣ እርሱ ክርስቶስ። ልቀጥል። አሁን ለአንድ ለብዙዎች እንደሚናገር በዘሮችህ አሕዛብን ይባረካሉ አይልም። ለአንድ ስለሚናገር ግን በዘርህ አሕዛብን ይባረካሉ ብለዋል። ስለዚህ ያም ዘሩ የአብርሃም ዘር ማን ነው አለ? ክርስቶስ ኢየሱስ ነው አለ።
ዘሩ ልጁን ማለት ነው። ዘሩ ማለት ሌላ ትርጉም የለውም። የአብርሃም ዘር ማለት የአብርሃም ልጅ ነው ማለት ነው። ስለዚህ በዘር ይባረካል ያለው እግዚአብሔር ነው። በማን ዘር? በአብርሃም ዘር። ኢየሱስ ክርስቶስ ደግሞ የአብርሃም ዘር ነው። ስለዚህ በእርሱ ነን የምንባረከው እንጂ በሌላ ከሌላ ዘር በሚወለደው አህዛብ አይባረኩ የሚል እንደዛ የሚለው ትምህርትም የለም። ሌላ ከፈለክ ማስረጃ ላይ ገላትያ 3:17 አለ። የት ነው ያለው? ኦኬ አዲስ ኪዳን ላይ ደግሞ ሐዋርያ ሥራ ምዕራፍ 2 ላይ አለ። እሺ ታነባቸዋለሽ ወይንስ ጨርሻለሁ በይና ልመልስልሽ? እስካሁን አነሳሽ። ኦኬ ሁለተኛ ጢሞቴዎስ 2:8 ላይ አንብብልኝ። እሺ ጨርሳለሁ። ሁለተኛ ምን? ጢሞቴዎስ ምዕራፍ 2:8 ምዕራፍ 2:8 በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። አየህ፣ በወንጌል የሰበከው የማን ዘር ነው? የዳዊት ዘር ነው አለ። ዳዊት ደግሞ የአብርሃም ዘር ነው። አሁን ይሄ ሰው ነው እንግዲህ በወንጌል የሚሰብከው ጳውሎስ ምንድነው? ስለ ዳዊት ዘር ስለሆነ ወንጌል ነው። አሁን እሱን ያበሰረው ያወራን ያለ ነው እኮ ለዓለም እንደተላከ። አይ የአብርሃም ዘር መሆኑን ለማረጋገጥ ነው ያለ ኢየሱስ ክርስቶስ። እንዴ የአብርሃም ዘር አይደለም እኮ አላለም። የአብርሃም ዘር ነው ካልክ ይሄ ኦኬ። እንግዲህ በዘር የአብርሃም ዘር መሆኑን እኮ አልካድ ነው። ስለዚህ ለአብርሃም ደግሞ ያልኩ ነው። ለአብርሃም ደግሞ እግዚአብሔር የነገረው ምን ነበረ? በዘርህ አሕዛብን ሁሉ ይባረካሉ ነው ያለው እንጂ አሕዛብን አልተባረከም። በኢየሱስ ክርስቶስ እሱ ለአንድ ህዝብ ነው የመጣው፣ ለእስራኤል። ተባርከናል ወንድሜ፣ ባርኮናል። አንተ አልተባረኩም ማለት ትችላለህ። አሕዛብ ግን ተባርከናል በኢየሱስ ክርስቶስ። ላመኑ ነው እንጂ ያላመኑማ አይባረክም። እሱ ለእስራኤል ብቻ ነው የመጣሁት አለ። እስራኤል ብቻ አሕዛብ ይባላሉ? አሕዛብ ማለት ትውልድ ነው ይሻል አይደለ? የአረበኛው መጽሐፍ ቅዱስ ላይ በተሄዱ ጊዜ አልኡመም ብሎ ነው የሚያስቀምጠው። ትውልዶች ሁሉ ይባረካሉ እያለ ያስቀምጠዋል። ትውልድ ማለት አንድ የእስራኤል ህዝብ ብቻ አይደለም። ስለዚህ ኢየሱስ ክርስቶስ ከአብርሃም ዘር መውጣቱ የዓለምን ህዝብ በአንተ ይባረካሉ ያለው ለእርሱ ነው የሚለውን አያሳይም። ይልቁንስ ለዓለም የተላከውን የአብርሃምን ዘር ላሳይሽ። ኢየሱስ ክርስቶስ ለእስራኤል ብቻ እንደሆነ ታውቂያለሽ አይደለም? አንተ ጠቀስከውን ጥቅስ አለ አይደል? አሁን አሕዛብ በዘር ይባረካሉ ብሎታል አምላክ እያልክ ነው። አሁን ደግሞ እኔ ነቢዩ መሐመድ የአብርሃም ዘር መሆናቸውን አስረዳኝ። እሺ በጣም ጥሩ። ሌላ አልፈልግም። በጣም ጥሩ። እሺ በመጀመሪያ ባጭሩ አብርሃም እስማኤልን እንደወለደ ታውቂያለሽ? ተመስገን ካለሽ ከኔ ጋር ተከታተኝ። አብርሃም እስማኤልን እንደወለደ ታውቂያለሽ አይደል? ከአጋር እስማኤል እንደተወለደ የአብርሃም ልጅ እንደሆነ ታውቂያለሽ? እስማኤል ይስ ጥሩ። ከአጋር ነው የወለደው። ኦኬ በጣም ጥሩ። አሁን የእስማኤልን ልጆች እንመልከታቸው። ኦሪት ዘፍጥረት ምዕራፍ 25 ላይ መጽሐፍ ቅዱስ ይዘሻል? ላንብብልሽ። ምዕራፍ 25 ቁጥር 13 ላይ የእስማኤልም የልጆቹ ስም ይላል በየስማቸው በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጁ ነባዮት። በመጀመሪያ እስማኤልን ስለ ልጆቹ እናውራና የት እንዳረፈ እንሄዳለን። እስማኤልን ማለት ነው። የእስማኤልም የልጆቹ ስም በየስማቸው በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጁ ነባዮት ቄዳር ይላል። አየሽ፣ ሁለተኛ ልጁ ማን ይባላል? ቄዳር ይባላል አይደለ? ኦኬ በጣም ጥሩ። አሁን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ ራሳቸው የክርስቲያን ዌብሳይት ላይ የአረብ ክርስቲያኖች እንዳለ ታውቂያለሽ። እዚያ ላይ ቄዳር ኢስማኤል ልጅ የዛሬዎቹ የቁረይሾች የአረቦች አባት ነው ብላ አስቀምጦታል። የቁረይሾች አባት በአረቦች መሄድ ከሆነ ማለት ነው። አረቦች የትኛው አረብ ነው? ስለዚህ አረብ ነው ወይስ ሌሎች አረቦች አሉ? እንዴት ነው የምታየው? የእስማኤል ዘር እኮ አገር አላቸው የራሳቸው።
እስማኤል የት ነው ያረፈው? አጋር ቤት ነው የወሰደችው ይላል መጽሐፍ። አገር ሲጀምር ግብፃዊት እንጂ አረባዊት አረብ ናቸው ግብፅ። ስለዚህ ግብፃዊት ነበር። ግብፅ ምንድን ናቸው? አገር ናት። ግብፅ ምንድን ናቸው? አረቦች አሏቸው። ምንድን ናቸው እነሱ? ኦኬ አረቦች አይደለ? እስማኤል የት ነው ወስዳ ያሳረፈችው ያሳደገችው ልጇን? አጋር ልጇን ፋራን ነው አይደለ? አብርሃም ቤት አይደለም። ምን ነው? እንዴት ነው አይደለም የምትለው? ልትሄድ ብላ ነበር። መልአክ ደግሞ መለሳት። ወደ ግብፅ ልትሄድ ወደ አገሯ አልመለሳትም። ፋራን የሚባል ቦታ ወስዳ አስቀመጠችው ይላል። እዚያ ነው ያደገው። አይ የራስ ትምህርት ነው። እሷ ግን ወደ ሳራ ተመለሽ፣ ዝቅ ብለሽም ተገዚያት ነው ያለ። አንቺ በራስሽ ዝም ብለሽ አትፈላሰፊ። ዳምጪ ቆይ ትንሽ ረጋ ቀስ ብለን እናስረዳት። ኦኬ እስማኤልን ወስዳ ያሳረፈችው ፋራን በሚባል ቦታ ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 21ን አንብቢው። ምን ይላል? ቅድም አይደለም ብላኛለች። ፋራን ነው ያስቀመጠችው ስላት ኦሪት ዘፍጥረት ምዕራፍ 21 ቁጥር 21። ኦኬ አንብቦሽ። ኦኬ ምን ይላል? እግዚአብሔርም ከብላቴናው ጋር ነበረ፣ አደገም፣ በምድረ በዳም ተቀመጠ። ያ ምድረ በዳ ማን ይባላል ቢለን ቀጣይ ላይ ሊነግረን ነው። ቀስተኛም ሆነ በፋራን ምድረ በዳ ተቀመጠ፣ እናቱም ከምድረ ግብፅ ሚስት ወሰደችለት ይላል። ስለዚህ ፋራን ይባላል እርሷ ያስቀመጠችበት ምድረ በዳ ቦታ። ይህም ምድረ በዳ ፋራን የሚባለው ደዘርት ኦፍ ፋራን ብለሽ እስኪ ጻፊ። መካ እንደሆነ ያስቀምጥልሻል። በቪዲዮ ላሳያችሁ። ደዘርት ኦፍ ፋራን ብላቸው አስቀምጡ። መካ ብሎ ያስቀምጣል። ስለዚህ አጋር እስማኤልን ወስዶ አስቀመጠችው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለዱባት መካ የሚባለው ቦታ ግልጽ ነው። የእስማኤል ልጆችም እዚያው ተወለዱ፣ እዚያው አደጉ። ሚስት አመጣችለት ይላል አይደል? ፋራን ላይ እነማንን ወለደ እስማኤል? እነ ቄዳርን ወለደ። ቄዳር ደግሞ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቅድም ቅድመ አያታቸው እንደሆነ ተገልጿል። ይህንን የዘር ሐረጋቸውን እስኪ ያሳይኝ ካልሽ ላሳይሽ እችላለሁ። ይችላል። ልክ እንዲሁ የክርስቲያን ዌብሳይቶች ቄዳር የእስማኤል ልጅ የቁረይሾች አባት ነው የሚለውን አሳይሻለሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ በግልጽ ቃል ከቁረይሾችም አምላክ አላህ እኔን መረጠኝ ብለው ተናግረዋል። አላህ አዳምን መረጠ። ከማን ነው? አብርሃምን መረጠ። ከአብርሃም እስማኤልን መረጠ። ከዚያ እያሉ ከቁረይሾችም እኔን መረጠኝ ብለው በግልጽ የተናገሩበትን አሳይሻለሁ። አላህ ስብሐነሁ ወተዓላ ሲቀጥል በቁርአን ላይ ወንድሜ ይሄ እስከ ዛሬ የጠቀስከው ያለው ያንተ ሐሳብ ነው እንጂ ጥቅሱ የጠቀስከው ይሰኬ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ አረብ ሀገር ነው ማካ ነው የምትለው ግን ያንተ ሐሳብ እንጂ እንደውም ግብፃውያን ከግብፅ እሱ ግብፃዊ ነው መሆን ያለበት እንጂ ሰዑዲ መሆን አይችልም። ይኸውልህ እንኳን ማለት ነው ታምኝበታለሽ። መጽሐፉ ግብፅ አልኖረም። ፋራን የሚባል ቦታ ነው የኖረው። ከግብፅ ሚስት አመጣችለት ይላል እንጂ ግብፅ ሄዶ ኖረ አይደለም። አገር አለው እያልኩ እኮ ነው። የራሳቸው ምንድነው ዳን የሚባለው አገር ነው። እንደውም ማናቸው እስራኤላውያን ከግብፅ ሲወጡ ይሄ የወንድማችን ነው የወንድማችን አገር ነው ያሉበት እኔ አውጥቼ ሰጣለሁ። ስለዚህ አረብ አገር እንዳልሆነ አሳያለሁ። አሁን ግን አይደለም። ይሄ ጥናት ወስድበታለሁ። ቢሆንም ግን እግዚአብሔር ተስፋ የገባውን በምንድነው ይባረካል ያለው በይስሐቅ እንጂ በድዳን አይደለ? በይስሐቅ እንጂ በእስማኤል አይደለም። ድዳን ያልሽው ቀደም አሁን እግዚአብሔር ተስፋ ቃል የሰጠው ለምን መስሎኝ? ለምን ቆይ ያንን ጨርስ እንጂ የዘር ሐረጉ በከሱ ለመሸሽ ለምን የዘር ሐረጉን ታሳየኛለህ ማለት ነው። ግን እሱን እንጨርሳ ለይስሐቅ ነው ተሰጣለው ያለው ወይ ስለ እስማኤል ነው አንስተሻል አይደለ? ድዳን ማን ነው? በተስፋ ቃል ነን የምንባረከው እንጂ በስጋ ስለተወለደው አይደለም። ድዳን የተባለው ማን ነው? ተመስገን የዘር ሐረጉን ጀምረሻል። እኔ እዛም ጥልቅ አልወድም። አንድ ራስ ጨርሽና ከዛ ወደ ቀጣይ ትሄጃለሽ። ድዳን የተባለው ማን ነው? አንቺ ድዳን እንደሆነ አያገባኝም እኮ እስማኤል የአረብ ሀገርም ቢሆን አያገባኝም አልኩ። ለምን ብትለኝ አላገባሽ ለምን ትወያያለሽ ታዲያ? እኮ አሁን ይኸውልህ እንዳነበብኩት ከሆነ ሌላ አገር ነው ሰዑዲ አይደለም ማለት ነው። እንደ ቁርአን ሐሳብ ደግሞ ሊሆን ድዳንን አንዴ
ጻፊል አንዴ ቆይ ሌላ ስልክ ይዘሻል በስማን እንደምንባረክ መጽሐፍ ይዘሻል በቃ ነው በቃ ስልክ ይዘሻል ሌላ ስልክ ያንተ ትምህርት ነው ይሄን ነገር ግን አትሰማኝም አሁን በይሳቅ የሆነ ዘር ነው እንጂ እኔ በማን ነው በእስማኤል የሚሆን ዘር የሚባረክ ሰው የለም ደዳን ማን ነው ደዳን ብለሽ ጀምረሻል እሱን ለምን አናየው ስልክ ይዘሻል ሌላ ስልክ እኛም እኮ በዝሮ ሁላችንም አብርሃም ብትለው ማንንም ቢሆን የአዳም ልጅ ነው ስለዚህ ሁላችን ከአንድ ዘር እንጂ ከሁለት ዘር አይደለም ነገር ግን የተስፋ ቃል ዘር የሚባል ነገር አለ ለዛ ነው የሚለያየን እሺ ደዳን ማን ነው የአብርሃም ዘር አይደለም ብለሽ ነብዩ መሐመድን ተናገርሽ አይደል ሰለላሁ ዐለይሂ ወሰለም እያስረዳነሽ ጀምረሽ ትልቅ ብለሽ እንደገና ከዚያ ርዕስ መውጣት ፈልግሽ አትወጪም ያ ደዳን ማን ነች እስኪ ነገር ቁርአን አስረዳኝ በዚህ ማስረዳት አትችልም ለምን ብትል የራስ አገር አለው እንጂ ይሄ ማን ነው ናይቲን ፕሮግራም ሳድሪያን ተክለክ በቁርአን አይደለም ቁርአን እንደማትነግርሽ ላይ ነብዩ መሐመድ አስረዳሽ ነው ደዳን ማን ነች ተመስገን አለሽ ድምፅሽን ከፍ አድርጊ ኦኬ ማውራት አትፈልጊም ኦኬ በጣም ጥሩ ነገር ነበር ያነሳችው ደዳን እንደሆኑ ተናግራለች በጣም ጥሩ ደዳን ታዲያ ማን ነች ብለን ስናይ ሳውዲ አረቢያ ነች ስልክሽን ክፈችና ሌላ ስልክ ካለሽ ላሳየሽ ተመስገን እሺ ውይይት ቦታ ስትመጡ ዝም ብላችሁ ለአውራታችሁ ጸጥ ለማለት ሳይሆን አዳምጡ የሰው ነው ይቅርታ ኦኬ ደዳን ማነች የሚለውን አንዴ እንመልከት ደዳን የዛሬዋ ሳውዲ አረቢያ እንደሆነች የቀድሞው ስሟ ደዳን እንደሚባል አሳያችሁ እንዴ ይቅርታ የኛ ስልክ ራጋ ባሉ ታጠርታ ይሆናል መዳም ቤት ናት ያለችው ስለዚህ ትመለሳለች እሺ ደዳን ማነች የሚለውን እሺ እዚህ ጋር እንግባና ይታያቸዋል አይደለ ጀማ ይቅርታ ሴፍ ላድርጋ ይታያቸዋል ይታያል ይሰማል ይታያል በጣም ጥሩ አዎ ይታያል እሺ አሁን ላሳያችሁ ደዳን እንዳለችው መጽሐፍ ቅዱስ ላይ አለ ደዳን እንደሆኑ የእስማኤል ልጆች ተናግራለች እዚህ ጋር ደዳን ማን እንደሆነች እንመልከት ኔት በጣም አስቸጋሪ ነው እሺ ሌላ ስልክ ያለው ካለ እንትን ቢል አሪፍ ነው አረበኛ የሚጽፍ ያላችሁ አላችሁ ዳዳን ብላችሁ ጻፉ ሀያት አለሽ ወይንም አቡ ኢምራን ካላችሁ ሌላ ስልክ አንድ ስልክ ነው ያለኝ ሀዩ መግባት ከቻልሽ ግቢ
እሺ በቃ መጥቷል። ሁሱ ኔትወርክ አልጎበታል። ሁሱ ተቋርጠሃል። ቆይ 200 ሰው ተቀምጦ ግን ታፕ ኮፒ ሊንክ እዚህ ላይ ትንሽ እንትን አትለውም? እስኪ ታፕ ኮፒ ሊንክ አድርጉ። ወይ አስወጣው። ሀዩ ላተልቅሽና ማሳየት ከቻልሽ አንቺ አሳይ። ማማ ስልክ የአረበኛ እንትን አይጽፍም። ሴቲንጉ አይሰራም። መቀየር እችላለሁ ገብቼ ወደ አረበኛ፣ ግን ሴቲንግ አይሰራም። እሺ አስገቢኝ። ኦኬ በነገራችን ላይ ማለት ነው ቢያስወጣም እኔ ዳን ነው ያልኩኝ እንጂ ዲዳን አላልኩም። መጽሐፍ ቅዱሳችንም ዳን ነው የሚለው እና ይሄ ደግሞ ስለ አረብ ነው ወይ ስለ ሌሎች ነው? እኔ ነው ማጣራት ያለብኝ። ወይ ማጥፋለሁ። ዳን ነው ያልከው ወንድም ወይ ውዴ ማጥፋ አስፊ አንዴ ዲዳን አላልኩም። ቆይ ያሳየን አንድ ጊዜ። አንቺ ባትየውም መጽሐፉ ላይ አለ። እኔ ምንድነው ለኔ አንቺ ባትየውም መጽሐፉ ላይ አሁን ቃልሽን ብትይጂ ቆይ አንዴ መጽሐፉ ላይ አለ። አንዴ መጽሐፉ ላይ አለ። አሳይሻለሁ። ችግር የለውም። እሺ ስንት ላይ ነው እያለች ነው? መጽሐፉ ላይ አሳይሻለሁ። አንዴ አይደለም በዛ መጽሐፍ ላይ ገብተህ ጎግል ትንቢተ ኢሳይያስ ላይ ግቢሽ ላሳይሽ። ያልሽው ቃል አሁን ብትከጂውም ቃሉ ላይ መጽሐፉ ላይ እንዳለ ላሳይሽ። ያው ድዳን ማን እንደሆነች ተመልከቱ። የድዳን መንግስት በአሁን ጊዜ ማን ትባላለች ይላል። አንድ አንብቡት እስኪ። በአሁን ጊዜ ማን ትባላለች? ሳዑዲ አረቢያ ግዛት ውስጥ ያው የቀድሞ ስሟ ድዳን እንደሆነ ይናገራል። ይታያችኋል አይደለ? በአሁኑ ጊዜ ሳዑዲ አረቢያ ውስጥ ትገኛለች። ኦኬ ትንቢተ ኢሳይያስ ላይ ግን ዲዳን የሚለው እዚህ ላይ ግን ልብ በል ዳንና ዲዳን ይለያያል አይደል? ዳዳን ነው የሚለው። ዳዳንና ዳን ይለያያሉ። አዎ ይለያያለሽ። መጽሐፉ ላይ ያለው ደግሞ ዳን ሳይሆን ዳዳን ነው የሚለው። ኦኬ አሳይን። ሌላ ክፍል ሊሆን ይችላል። አሳይን። ትንቢተ ኢሳይያስ ላይ ወደ እንዳውም እነዚያ በአረብ ሀገር ላይ ትንቢት እንደተነገረ ሁሉ ታውቂያለሽ። አረብ ሀገር እንደሆነቻቸው ያስቀምጠዋል ራሱ መጽሐፍሽ አረብ ሀገር ብሎ በግልጽ ቃል ማለት ነው። ችግር የለም እሱ ለትምህርት ለማወቅ ነው እንጂ ሰማህ። አሁን እኮ አሳደገው በእንግሊዝኛ ያከፍትላቸዋለሁ። እሺ ትንቢተ ኢሳይያስ ላይ ግቢ። ጭራሽ አረብ ሀገር የሚለውን ላመጣልሽ ነው። አረብ ሀገር እንዳልሆነ እዚያ ትንቢት እንደተነገረላቸው ምናምን ገና ይመጣል። ትንቢት ተነግሮላቸዋል አረብ ሀገር ላይ ትንቢተ ኢሳይያስ ላይ ግቢ። እዚህ ጋር እስማኤል እዚህ ጋር የተወለደበት ቦታ ወንድም አንድ ጊዜ እሱ ኦኬ ቀጥል። ኢሳይያስ መጽሐፍ ቅዱስ ላይ እንግባ እስኪ። ለመሆኑ ይህች ድዳን ማነች? ያውና ትንቢተ ኢሳይያስ ምዕራፍ 21 ቁጥር እንውረድ
ስለ አረብ ሀገር ትንቢት ላመጣልሽ ነው መጽሐፎች ላይ። ያም ቀደም ያሳየሁሽ ዳዳን ወይንም ሳዑዲ አረቢያ ላይ ማለት ነው። ያው በአረብ ሀገር ላይ የተነገረ ትንቢት ይላል መጽሐፍ ቅዱስ። ትንቢት ከቶ በሰው ፈቃድ አልመጣ። ፕሊዝ ፕሊዝ፣ አሁን የትኛው የማን የጻፈው መጽሐፍ ነው የያዝከው? ፕሊዝ ያው ኢሳይያስ 1:13 ኢሳይያስ 1:13 1:13 ቆይ በአረብ ሀገር ላይ የተነገረ ትንቢት። አረብ ሀገር ላይ ከአምላክ ዘንድ ትንቢት የመጣለት አካል ማን ነው? ጭራሽ ዳዳን ብሎ አስቀምጦታል። ዳዳን ቅድም ሳውዲ አረቢያ እንደሆነች አይተናል። ያው ስለ አረብ ሀገር የተነገረ ትንቢት እናንተ በአረብ ዱር የምትሰፍሩ የድዳን ሲራራ ነጋዴዎች፣ ድዳን ላይ ሳውዲ አረቢያ ላይ ከአምላክ ዘንድ ትንቢት የመጣለት አካል ማን ነው? ኢየሱስ ነው? ጭራሽ ያ ነብይ ስደት እንደሚያደርግ ያ ጀማዓ ተመልከቱ። ሂጅራ እንደሚያደርግ ስደት እንደሚያደርግ ተቀምጧል። ያና ምን ይላል? ለተጠሙ ውሃ አምጡ በቴማን የምትኖረው አለ። ቴማን የምትባል ሀገር አለች። ደግሞ ማነች እሷ? መዲና ነች። አሳያቸዋለሁ። የዚያችን ሀገር ሰዎች እግዚአብሔር ወይም አምላክ መጽሐፋቸው ላይ ስደት የሚያደርግ አካል ነውና ያ አካል ከላይ የተገለጸው ከድዳን ሲራራ ትንቢት የሚመጣለት አካል ለዚያ ለስደተኛና ከእርሱ ጋር ላሉት ያውና እገዛ አድርጉ ተብሎ ይታዘዛሉ። በቴማን የምትኖሩ ለስደተኞች ምግብን አምጡ። ለስደተኞች የአረበኛ የምታዩት ሂጅራ ለሚያደርገው ብሎ ነው የሚያስቀምጠው። ለስደተኞች ምግብ አምጡ፣ ከሰይፍ ከተመዘዘ ሰይፍ ከተደቀነ ቀስት ከተፋፋመ ጦርነት ሸሽተዋልና ለእነሁም ሀጀሩ ይላል፣ ሂጅራ አድርገዋልና ይላል። ያ ትንቢት የሚመጣለት አካል በድዳን ሲራራ ላይ ድዳን ቦታ ላይ ስደት እንደሚያደርግ መጥቶለታል። ዞሮ እንደገና ተመልሶ ደግሞ ድል አድርጎ እንደሚያሸንፋቸው ተመልሶ እነዚያን የጌዳር ሰዎች ይገልጻል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመዲና ተመልሰው እንዳሸነፏቸው ታውቃላችሁ። ግልጽ ነው አይደለ? ያውና ጌታም እንዲህ አለኝ፣ በውል የተቀጠረ ሰራተኛ ቀን እንደሚቆጥር የቄዳር ክብር አለ፣ የቁረይሾች ማለት ነው፣ በአንድ ዓመት ውስጥ ያበቃለታል። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ተመልሰው ድል አደረጓቸው ቄዳሮችን ወይንም ቁረይሾችን። የራሳቸው ዘሮች ናቸው በነገራችን ላይ። ከዚያ በኋላ የተረፈው ቀስተኛ የቄዳር ጦርነት ጥቂት ይሆናል። ይህ ቄዳር እንደሚሸነፍ እንደገና መልሱ። ቄዳር ማን ነው? የእስማኤል ልጅ ነው ብለናል። እዚያው ነቢያችን ሰለላሁ ዐለይሂ ወሰለም የራሳቸው ወገኖች ቄዳሮች፣ ቁረይሾች ጠላት ሆኗቸው ነበር እንደምታውቁት። ተመልሰው ነቢያችን ሰለላሁ ዐለይሂ ወሰለም ከስደቱ በኋላ ድል ነስተዋቸዋል፣ አሸንፈዋቸዋል። ያ አረብ ሀገር ላይ ትንቢት የመጣለት በቄዳር ላይ ማን ነው? ኢየሱስ ነው። በአረብ ሀገር ላይ የተነገረ ትንቢት መጽሐፍ ቅዱስ ሲናገር ትንቢት ከቶ በሰው ፈቃድ አልመጣም ይላል። ነገር ግን በእግዚአብሔር ተልከው ቅዱሳኖች በመንፈስ ቅዱስ ተመርተው እንዲናገሩ ተደረጉ ይላል። ስለዚህ ትንቢት የሚመጣው ከአምላክ ዘንድ እንደሆነ መጽሐፍ ቅዱስ ይመሰክራል። ያ ትንቢት ከሰው አይመጣም። ስለዚህ አረብ ሀገር ላይ የተነገረለት ትንቢት ማን ነው? በዚያው እንዳውም ቦታውን ሲናገር ቄዳር ላይ እንደሆነ ይናገራል። ማን ነው? ድዳን ላይ እንደሆነ። ድዳን ማነች ብለን ስናይ ደግሞ እዚህ ጋር ሳዑዲ አረቢያ እንደሆነች አስቀምጦላቸዋል። የቀድሞዋ ሳዑዲ አረቢያ ይላል። እሺ እዚህ ላይ ወንድሜ አንድ ምንድነው በአረብ ላይ የተነገረ ትንቢት ነው የሚለው እኔ ላይ ያለው መጽሐፍ ማለት ነው። ያንተ ደግሞ ሌላ ነው የሚለው። ሲጀመር እዛ ላይ እንደዚያው ነው የሚለው። በአረብ ሀገር ላይ የተነገረ ትንቢት ነው የሚለው። አሳይቼሻለሁ። የግብፅ አረብ ነው? የሱዳ አረብ ነው? የትኛው አረብ ነው የሚናገረው? በጣም ጥሩ ጥያቄ። እዚያ ወርዶ ነገረሽ። የድዳን ነጋዴ ሰዎች እንደሆኑ ነግሮሻል። ድዳን ማን ነች ብለን ስናይ ደግሞ ቅድም እንዳሳያዎች ሳዑዲ አረቢያ ብሎ ዲዳን ማን ነው? ዲዳን የሚለው ከመጽሐፍ ቅዱስ አላሳየኝም። አሳያዎች እኮ አሳያዎች። እሺ ትንቢተ ኢሳይያስ ምዕራፍ 21 ቁጥር 13 አሁን እያየነው አብረን ዲዳን የሚለው ነበር። አዎ አሳይቼሻለሁ። ትንቢተ ኢሳይያስ ምዕራፍ 21 ቁጥር 13 ላይ ድዳን ብሎ ድዳን ላይ እንደሆነ ያ ትንቢት ሁሉ የሚከሰተው ይናገራል። ያ ድዳን ደግሞ ሳዑዲ አረቢያ ነች፣ ቅድም እንዳየነው መጀመሪያ ላይ።
ለመሆኑ ኢየሱስ ክርስቶስ ሳውዲ አረቢያዊ ነው? ኦኬ ኮመንት ሸር እንዳደርግ ማን ነው የዘጋኝ? ተዘግቻለሁ። መጻፍ አልችልም። እዛ ላይ ልፖስትልህ ነበር እኔ ጋር ያለው መጽሐፍ ማለት ነው። በጣም ያዲዳን የሚለው እኔ አላነበብኩም፣ እኔ ጋር የለም ማለት ነው። እና ተፈተሻፈ ችግር የለም ማለት ማንም ይዘጋሽ የለም፣ እኔ ላይ የለም። አንድ ነው ጀዋሌ ማሳየትም አልችልም። ያንቺ ምን ይላል ወይ? በነገራችን ላይ ማለት ነው አንተ ነብይ መሐመድ እኔ ችግር የለብኝም ያለ አረድታን ይላል ቢሆንም እንኳን ያልኩ ነው። ቆይ ጠብቀኝና ሐሳብ ልጨርስልህ። ቢሆኑ እኔ ምንም ችግር የለብኝም። ከአጋር የተወለደው እንግዲህ እናቱ ግብፃዊት አብርሃም የወለደው ያ ማን ነው? እስማኤል። አብርሃም የወለደው እስማኤል ማን ነው? በእናቱ ግብፃዊ አገር አለው፣ በአባቱ ደግሞ እስራኤላዊ መሆኑን ነው የምናውቀው። ሌላ አገር አለው የሚለው አይደለም። ብቻውን ያደገበት ቦታ ሊኖረው ይችላል፣ የተለያየ ቦታ ሊኖረው ይችላል። ነገር ግን መጽሐፍ ቅዱስ እንደሚለው አረብ ሀገር የሚለው ለስዑድ አልነበረም። ወንድሙ ስዑድ አልነበረችም፣ አሁን ተፈጠረች። በእስማኤል ናቸው የተባዙት ናቸው ምናምን ትለኝ ከሆነ ይሄም ከታሪክ ጋር ይጋጭብሃል። ሌላው ምንድነው እኛ እያልኩ ያለሁት መሲህ የሚወጣው ደግሞ በዘርህ ያለው በሳራ ነው፣ የሳራ ልጅ ነው እንጂ ከሌላ በወለዱ ሌሎች ችግር የለውም። እሺ ታቀርባለህ፣ ማስረጃ ታቀርባለህ፣ እሱ ልትረዳኝ ትችላለህ። እኔ መቀበላለሁ። እኔ እውነት ለመቀበል እንጂ እውነት ለመቃወም እንትን የለኝም። በነገራችን ላይ ግን ሌሎች ልጆችም አሉት እኮ አብርሃም፣ እሱ ብቻ አይደለም። ነገር ግን በይስሐቅ ዘር ይጠራልሃል ይላል። በሌላ በይስሐቅ ከይስሐቅ እንጂ በትክክለኛ ሚስት ከሆነች ከሳራ እንደውም ልጁም የተሰጠው ይስሐቅን የተሰጠው በተስፋ ቃል ተወለደ እንጂ በሌላ አልተወለደም። ዝም ብሎ ታራ ሰው አይደለም። ይስሐቅ በይስሐቅ ነው እግዚአብሔር አሕዛብን ትባረካላችሁ ያለን በይስሐቅ ነው። ይስሐቅም ለማን አስረከበው? ያዕቆብ ነው የመረጠው እንጂ የኢሳው ልጆችም እኮ አሉ። ነገር ግን የሚባረኩት አንድ እንደ ብኩር አድርገው እየተባራረኩ ማን ነው ትልቁ ይባረካል፣ ለእግዚአብሔር ይለያል። አሁን ከያዕቆብ ደግሞ ወደ ዮሴፍ ነው ያዕቆብ ዮሴፍን ነው የባረከው። ዮሴፍ ደግሞ እንዲሁም አንድ ብኩር ልጅ ነው የባረከው። ተመስገን። ቆይ አንዴ ወደዚያ ሳትሄጂ አብርሃም የተባረከ አሁን እስከ ዳዊት ነው የመጣው። ያ መሲህ በማን እንደሚመጣ አብርሃምን አነሳሽ፣ ከዛ ይስሐቅን አነሳሽ፣ ከዛ ያዕቆብን አነሳሽ። ቆይ አብርሃም ጋር እዚያ እንጨርስ። ለአብርሃም ልጅን አልባረከለትም እስማኤልን እግዚአብሔር? እጨርሳለሁ እኔ። ከዛ ትቀጥላለህ። ለምን ታቋርጠኛለህ? እስከዛ ድረስ እስከ ዳዊት መጥቷል። ለአብርሃም ለምሳሌ ይስሐቅን አወጣለት የሚለውን እሻው በይስሐቅ ዘርን ይቆጠርለታል የሚል ጽፏል። አለቀ። እግዚአብሔር እስማኤልን ባርኮለታል እንጂ በእስማኤል አይደለም። ስለ እስማኤል ግን አንድም እንኳን የተነገረ የለም ነው የሚለው። አለ ልንገር፣ ላሳይሽ መጽሐፍ ቅዱስ ላይ አለ። ፕሊስ ወንድሜ ጨርሰኝና ታሳየኛለህ። ችግር የለም። እኔም እኮ ለመቀበል ዝግጁ ነኝ። የለም አልሽ አይደለ? ልክ ማስረጃ ሊሰጥሽ በደስታ እኮ ነው ልትቀበል የሚገባ። ከራስሽ መጽሐፍ የባረከው የለም እያለች ታውቃለህ አይደለ? እንደባረከው ደግሞ ላሳይሽ ነኝ። እግዚአብሔር ጭራሽ እንደባረከው ማለት ነው። እንደባረከው እኔ አልክድም፣ አምናለሁ። እስማኤልንም ተባረክ መባል ምን ማለት ነው? ይስሐቅንም ተባርከዋል። ያለ ኦኬ፣ በጣም ጥሩ። ስለዚህ ምን ብሎታል መሰለሽ? ወይ ዘንድሮ ስለዚህ ዘር አይደለም የሚናገረው፣ ስለ ነብይ አይደለም የሚናገረው። በይስሐቅ ግን አንድ ነብይ እንደሚመጣ ከድሮም ተጀምሮ በይስሐቅ ልጆች ማለት ነው በዛ በተስፋ ቃል ልጅ ነው እንደሚባርከን እግዚአብሔር ተናግሯል። ኢየሱስ ክርስቶስ ደግሞ ያው ይፋውን አዲስ ኪዳን አረጋግጫለሁ። ለምን ትቀይሪዋለሽ? በይስሐቅ ይባረካል አይልም፣ በአብርሃም ይባረካል ነው የሚለው። ዘር በይስሐቅ ይጠራልሃል ያለው እግዚአብሔር ራሱ ነው። ዘር በይስሐቅ ይጠራልሃል። ዘር አሁን ስለ ዘር አይደለም እያወራን ያለው። ነገር ግን
አብርሃም ተባርኳል የተባለው በአብርሃም ዘር ትውልድ ሁሉ ይባረካል የተባለው ኢየሱስን ሊያደርገው አይችልም። ገብቶሻል አይደለ? ኢየሱስ ክርስቶስ ለአንድ ህዝብ እንጂ ለአህዛብ አይደለም የተላከው። ይህን ራሱ ገልጿል መጽሐፍ ቅዱስ ላይ። እንደፈለክ ነው የምታወራው። በቃ ፕሊስ ወንድም ዘለን እናቋርጠዋለን። ማስረጃ የሌለውን ነገር አታውራ። አንተ ጋር ያለው ማስረጃ ጠይቀኛ ታዲያ ልስጥሽ። ጠይቀኝ ማስረጃ ለምናገረው እኔ የምልህ እኮ እኔ የምልህ መስማት አትችልማ። አንቺ ነሽ መስማት ማትችይው። እየሰማሽ እኮ ነው። ያው ያንተማ ሰምቻለሁ፣ ከሀሳቤን ተረድቻለሁ። ምንድን ነው የሰማሽኝ? እኔ ለምናገረው ንግግር ማስረጃ የለህም ብላ ተደመድማለች። ነብይ መሐመድ ይሄን አትፈልግም መቀበል። ይኸውልህ እኔ እኮ እየሰማሁ ነበረ። አሁን ነብይ መሐመድ ከእስማኤል ናቸው፣ እስማኤል ደግሞ የአብርሃም ልጅ ነው እያልከኝ ነው። ነገር ግን አንተ የምትለው እያልከው ነው። እንዴት አወቅ ብያለሁ። አንተ ደግሞ ዳን የሚለው ኢየሱስ የአብርሃም ዘር መሆኑ ዳን የሚለው ፕሊስ አንተ ያልከውን እኮ ነው ማሳየህ። ነገር ግን እሺ ችግር የለብኝም ለወደፊትም አጥንቼ እመጣለሁ እያልኩ ነው። ይሄን አልካትኩም። የሰማኝ ነው ነብይ መሐመድ የእስማኤል ልጅ መሆናቸውን አጣሪቼ እመጣለሁ፣ ችግር የለብኝም። ነገር ግን ያ ዘር የተባለው ግን በዘርህ አሕዛብን ይባረካል የሚለው ቃል ግን እያልኩ ነው። የሰማኝ ነው። ቀጥሎ ምንድነው የሚለው? ያ በይስሐቅ ዘር ይጠራልሃል ብሎ ተናግሮታል። አሁን ያ ዘር ያ ነብይ የሚመጣው አሕዛብ በዘር ይባረካል ያለውን ለአብርሃም ቃሉ ከይስሐቅ የሚወለዱት ልጆች ናቸው እንጂ ከአጋር የሚወለዱት ልጆች አይደለም። የባሪያይቱ ልጅ እንደሚለየው አይወርስም ይላል። ከተስፋ ቃል ልጅ አብራ አይወርስም ነው። እንደሱ ያለው ሐሰተኛ ጳውሎስ ነው። ቆይ የባሪያይቱ ልጅ አይወርስም። አንተ ነው ውሸታም ነቢያቶች ደግሞ ሐዋርያት ደግሞ ትሳደባለህ እንዴ? እና ጳውሎስ ነብይ ነው እሱ። ጳውሎስ ምን ብሏቸዋል? የባሪያይቱ ልጅ እያለ አጣጥሏል። ታውቃላችሁ? ሀጋርን ማለት ነው። ሀጀር አለይሃ ሰላም። ቆይ ይሄ ሰው ነው እንዲህ አይነት እንትን ውስጥ የከተታችሁ ጳውሎስ ማለት ነው። እንዳለ ትንቢትን ሁሉ ለኢየሱስ ክርስቶስ ብቻ አድርጎላቸዋል። ታውቃላችሁ? እንዳለ የተነገረውን ሁሉ በነብያት ለኢየሱስ ብቻ አድርጎላቸዋል። ስለሱ ብቻ እንዳለ የባሪያ ልጅ ምናምን ብሎላቸዋል። አታዳምጥም እናንተ አልገባችሁ። ዝም ብለው የራሳቸውን ሐሳብ ዝም ብለው ለፍለፈው መሄድ የሚፈልጉ ሰዎች አሉ። እና እንዳወረዳት አላውቅም። ያርዳትም ግልጽ ነው አይደል? ጳውሎስ ባሪያ ብሎ ገልጾላቸዋል። አጋርን ማለት ነው። ይሄን ያለው ለምን መሰላችሁ? እንዳለ ለኢየሱስ ብቻ ለማድረግ ነው። ትንቢቶችን ሁሉ ማለት ነው በይስሐቅ በኩል ስለመጣሱ ማለት ነው። አጋርን የወለደ ማነው? እስማኤልን የወለደው ህጋዊ በሆነ ትዳር አይደለም። ሲጀምር ትዳር ምን እንደሆነ መጽሐፍ ቅዱስ ያውቃል። በምን መልኩ ነው ትዳር የሚፈጸመው? ይህን ኢስላም ላይ ብቻ ነው የምታገኙት። ሲቀጥል እስማኤልን የወለደው በዝሙት ነው ካላችሁ ኢየሱስን ራሱ የዝሙት ልጅ እያደረጋቸው። ምክንያቱም አባቱ አብርሃም ነው ተብሎ ተገልጾላቸዋል አይደለ? አብርሃም በዝሙት የሚወልድ አካል ነው ማለት ነው። እስማኤልን ስትነኩ ኢየሱስን እየጣላችሁ መሆኑ አላወቃችሁም እናንተ። እንዳጠቃላይ ኢየሱስ ክርስቶስም ነግሯቸዋል። ከዚያ በኋላ ይሁዲዎችን ምን ብሏቸዋል? የእግዚአብሔር መንግስት ግን ከእናንተ ተነጥቃ ፍሬውን ለምታፈራ ትውልድ ትሰጣለች ብሎ ይሁዲዎችን ነግሯቸዋል። ማለት ነው ያ ፍሬውን ያፈራል የተባለው የእግዚአብሔር መንግስት ከእናንተ ይነጠቃል ከዚህ በኋላ ብሎ የነገራቸው አይሁዶች ለምንድን ነው? ከሌላ ዘር እንደገና ስለሚላክ ነው። በደንብ አድርጎ መለክቷቸዋል። ሪቾ ሚውት አድርጊ። ነው ሲገለጥና አንድ አይነት ናቸው። የሆነ የራሳቸውን ሀሳብ እንትን ጨዋ መስለው ምናምን እንደዚህ የሚመጡ ሰዎች አሉ። እንደዚህ አይነት ሰዎች ሹብሃን እንደፈለጉ ለቀው እንዲሄዱ አትፍቀዱላቸው። እያንዳንዱ ስህተታቸው ላይ ይያዟቸው፣ እዚያ ላይ አረማት ስጧቸው። ይህ የስብከት ቦታ አይደለም በላቸው። ይህ የውይይት ቦታ ነው። እያንዳንዱ ስህተታቸው እየተያዙ ይታረማሉ። ዝም ብዬ ልናገር እንደፈለግኩ አይቻልም። ስለ ጳውሎስ ሲወራ ስለ አብርሃም ዝሙት መስራቱ ምናምን ብትሏቸው ምንም ጣጣ የላቸውም። ጳውሎስ ስነካ አድርጉት፣ እውነትን ይዛቸው ራሱ ማለት ነው። በፍጹም አያስችላቸው።
ወላሂ እኔ የሰለመች ልጅ ትናንትና ነው ከትናንት ወዲያ እስኪ ለጳውሎስና ለአብርሃም የነበራቸው ቦታ እንዴት ነበር ስላት ለጳውሎስ የተለየ ቦታ አብርሃም በለ ይሄን ያክል ናቸው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የሆኑ ሰዎች መጥተው ያ ኸይረ ናስ አሏቸው። አልኸይር ሁወ ኢብራሂም ብለው ነው የመለሷቸው። ይሄን ያክል ተዋضع ነበራቸው። አንተ የሰዎች ሁሉ ቁንጮ ሲባሉ የሰዎች ቁንጮ አብርሃም ነው እያሉ የአብርሃምን ታላቅነት ለትውልድ ያስተምሩ ነበር። ይህ የክርስትና ትውልድ ግን እነዚያን ታላላቅ ነቢያቶች ጥሎ ሐሰተኛውን ጳውሎስን በማንገስ ላይ ነው። ጳውሎስ ነው የክርስትና መስራች እንጂ በፍጹም ነቢያቶች አያውቁትም። በደንብ አስባሱ። እዚህ አዛን እየደረሰ ነው ጀማዓ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለማንኛውም አንድ ሀሳብ መስጣችሁ የትኛውም ቦታ ላይ ውይይትን ታደርጉ ልጆች ቢጫዋ መስለው የራሳቸውን ሀሳብ ሹብሃቸውን ነዝተው እንዲሄዱ ብዙ አትፍቀዱላቸው። ይህ የተለየ እውነት ሲገለጥ የሚባልና ሌሎችም ሰባኛ መስለው ወንድሜ ጥሩ ነው አሁን የተናገርከው ብሎ እንትን ይላችኋል። ከዚያ በኋላ እንደፈለጉ ይነዛሉ። ምንም እውቀት የሌለው ላይ ወይንም ስለዚህ ጉዳይ እንትን የሌለው ላይ ሹብሃ ፈጥረው መሄድ ነው አላማቸው። ለእያንዳንዱ ስህተታቸው ግን ያዟቸው። እዚህ ጋር ስራስታዴ ስህተት ነው خلاص አይ አስጨርሰኛ እንዴ ከጀመርክበት ድረስ እንዳትወጣ እዚሁ ጋር ጨርስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳለህ ካለ ቀጥል ከሬቹ ጋር ሰማ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሪቾ አለሽ? ሌሎቻችሁ ሚውት አድርጉ። ሚውት የሚያደርጉትን አድሚኖች ሚውት አድርጓቸው። ላውርዳት? ቆይ ሚውት ላድርጋት። ኦኬ ሙስሊም ናት። እሺ ክርስቲያኖች የላችሁ? ክርስቲያን ወገኖች ክርስቲያኖች ካላችሁ ገስት ላኩ። ማስረዳት የምትችሉ ስለ እምነታችሁ ስለ ክርስትና እንግዲህ ፕሪች አድርጉ ተብላችኋል። ሄዱና ዓለምን ለወንጌል ስበኩ ተብላችሁ ስለታዘዛችሁ ኑና ለኛ ስበኩ። ጥሩ አጋጣሚ ነው እንደዚህ አይነት ፕላትፎርም አታገኙ። ስለዚህ ለታዘዛችሁበት ዓላማ እንደዚህ አይነት እንትኖች ጥሩ ስለሆኑ አጅር ታገኛላችሁ መሰለኝ ስትሰብኩ። ገብታችሁ ለመስበክ ሞክሩ። ተፈወሱ። ኑና ተፈወሱ ክርስቲያኖች። አጅር ስድብ እንዳይመስላቸው። ሳለህ የሁሉም ስትራቴጂ ምን እንደሆነ ታውቃለህ? ትንሽ ነገር የሆነ ነገር በሚናገሩት ሊያስተላልፉ በፈለጉት ሀሳብ ላይ የሆነች ቃላት ልታወራ አይፈልጉም። ያችን ቃላት ስታወራቸው ዘለው የመውጣት ነገር የሆነ ተነካው አይነት ነገር ጩኸት ነው የሚጮሁት ሁሉም ማለት ነው። ይሄን ነገር በደንብ እንትን ቃል በቃል ሊያዙ ይገባል ሁላችሁም። እስኪ ዛሬ አንድ ነገር ላንሳላችሁ። ሰሞኑን እንግዲህ ማንሳት አልፈልግም፣ ግን ይሄ ስታክ አደረገብኝ
እሺ ምንድነው ለማንሳት የፈለኩት ልጅ ያሬድ የሚባለውን ሰውዬ ታውቁታላችሁ። ሰሞኑን በጣም የሆነ አሰቃቂ ስድብ ከአንድ አእምሮ ካለው ሰው የማይጠበቅ ስድብ ነበረ ሲሳደብ የነበረው። ማለት ቤተ እምነትን የሚያህል የእምነት ቦታን ሲያቃልል ምናምን ነበረ አይደለ? በጣም የሆነ ስድብም ልክ አለው፣ ግን እንደዛ አይነት ነገር ሲሳደብ ነበረ። በጣም ተናደዋል ክርስቲያኖች። ያው አክቹአሊ ሁላችንም ነው የሚያናድረን እንደዚህ አይነት ነገሮች። ነገር ግን እኛ ሙስሊሞች በቤተ ክርስቲያኒቷ ያሬድ እነሱን ከሰደበው በላይ ተሰድበናል። በተቋም ደረጃ ሰድቦናል። በጣም ያናዳል ልጁ የተናገራቸው ነገሮች። ግን እነሱ ራሱ እኛ ላይ የተናገሩት ያሬድ ከተናገረው ይበልጣል። ምን ለማለት እንደፈለኩኝ ላሳያችሁ። ከገዛ መጽሐፋቸው የቤተ ክርስቲያን መጽሐፍቶች ልጅ ያሬድ ከተናገረው በላይ እኛን ሲሰድቡ ላሳያችሁ። ምንም የማይመጣጠን በቤተ እምነት ደረጃ አታልቂኝ ስክሪኔን። ልጅ ያሬድ ግለሰብ ነው፣ ኦርቶዶክስ ግን በቤተ እምነት ደረጃ ነው እኛን የሰደበችው። አታልቂኝ ስክሪኔን። ከዚህ አንጻር ያሬድ ተሳድቧል ክርስቲያኖች። አሁን አንብቤላችሁ ስጨርስ ያሬድ እናንተን መርቋል እንጂ አልሰደባችሁም። እናንተ እኛን እንደሰደባችሁት ምን ለማለት እንደፈለኩ አሳያችኋለሁ። ፋቲም የለሽም? የለችም፣ ተጣጣ ሄዳለች። ኦኬ ያው ሀሳቡ ምንድነው? እንደዚህ በጣም ታዋቂ የቤተክርስቲያን መጽሐፍቶች አሉ። ተአምረ ማርያም የሚባል እጅግ ፌመስ የሆነ የቤተ ክርስቲያኒቱ መጽሐፍ አለ። ይሄንን አክቹአሊ ብዙ ተመችቶታል። ቄሶች ይሄን ሲናገሩ ሁላችንም ሰምተናል። ግን ቄሶች ሲናገሩ ለምሳሌ አባ ሻወሪን ትክክለኛ ስሙን አላውቅም። ያ ሰውዬ ነብዩ ላይ ሲናገር ጀስት አንድ ቄስ ነው ብለን ማለት ነው። ይቆራረጣል ኔትወርክ። ከዛ የሆነ ቄስም ይሄንን ሲናገር ሰምተናል። ከአባ ሻወሪ በኋላም አንድ ቄስ ቪዲዮአቸው ተለጥፎ ነበርና አላ አይሰማም። እሺ ባሪዋስ ይቆረጣል። ኦኬ አዎ ይቆራረጥ ነበረ። ምን መሰላችሁ? የተለያዩ ቄሶች ስለ ነብይ መሐመድ ሲናገሩ ሰምተናል። እባብ ተጠምጥሞበት ግመል ምናምን እያሉ በጣም ይሳደባሉ። እና እነዛ ነገሮች ስንሰማ አንድ ቄስ እምነት አይወክልም ብለን ነበር የምናልፈው። አንድ ቄስ ምናልባት አንድ ሼኪ ስለ ክርስትና ቢናገር የአንድ ሼክ እንትን ነው ተሳስተዋል ምናምን ብለን እናልፋለን። ቄሶችም በተደጋጋሚ ይናገራሉ። ነብይ መሐመድ እንደዚህ ነው፣ ገሃነም ውስጥ ነው፣ እባብ እንደዚህ ተጠምጥሞበት ምናምን እያሉ ሲናገሩ ሰምተን ነበርና ቄሶች ጥላቻ ይኖርባቸዋል። በጭፍንም አለ አይደለ? በተለይ በኢትዮጵያውያን ክርስቲያኖች ጋር በጣም የሚታወቅ ነገር ነው። በተለይ ቄሶች ለነቢያችን ምን እንደሚያስተምሩ እናውቃለን። ግን እነዛ ነገሮች እንደ ግለሰብ ነው ብለን አልፈናቸው ነበረ። ነገር ግን መጽሐፍቶቻቸውን አንድ ቀን ጀስት እንደዚሁ ሳነበው ለካ ቄሶች የሚናገሩት ከራሳቸው አልነበረ። ወላሂ ነው የምላችሁ፣ ለመስማት በጣም የሚሰቀጥጣችሁን ነገር ነው አሁን ማነብላችሁ። ተአምረ ማርያም የግዕዝ ቁጥሩን አላውቅም፣ 19ኛ ተአምር ይመስለኛል። 19ኛ ተአምር ገጹን አላውቅም። ብቻ አንዴ ማየት የምትፈልጉት ግዕዝ የምታውቁ ሰዎች ተመልከቱ። አሁን ባያችሁት 111 ነው። ኦኬ ለማንኛውም አሁን በተመለከታችሁት ተአምር ላይ እንዲህ የሚል ቃል ነው የምናገኘው። ከያዕቆባውያን ወገን የሚሆን አንድ ሊቀ ጳጳሳት የተሰበሰቡበትን የሐሰት መምህር ሙሐመድን
በዛሬ ቀን ታመጣለን ዘንድ ጸሎትን ጸልዩ አላቸዋል። ከያዕቆባውያን ወገን የሚሆን አንድ ሊቀ ጳጳሳት የተሰበሰቡትን የሐሰት መምህር ሙሐመድን በነገራችን ላይ ምንም አያፍሩም። ነቢያችንን በስም እንደዚህ ሲጠሩ የሐሰት መምህር ሙሐመድን በዛሬ ቀን ታመጣለን ዘንድ ጸሎትን ጸልዩ አላቸው። ታመጣ አዎ ኔትወርክ የለም ሀባይ ምንድን ነው ገስት ላይ ሁሉ ሰው ተደርድሮ ጸጥ ብሏል። ሂሳቤቱ መጣ ብለን ነው እኮ ሳለ የጀመረው ስላለ ሳለ ተመለስ። ትንሽ እንጠብቀውና እንቀጥላለን። ኔትወርክ የለውም። ኔትወርክ ዜሮ ኧረ ሰው ወጣ። ቀጥሎ ያለ ወይ ሳለ ልኬልሃለሁ፣ ግን ኔትወርክ ይዞሃል እያስገባህ አይደለም። ኔት የለም። ቆይ እስኪ ከእንደገና ከቲክቶክ ውጣና ተመለስ አለ። እሺ ሳላስ ከሚመጣ አንድ ጥቅስ ላንብብላችሁ። ጠፍቶብኝ ነው አሁን መሰለኝ። ኦኬ ኢንሻአላህ እንቀጥላለን። እንግዲህ ያው ጀስት ቄሶች የሚናገሯቸው ነገሮች እንዳሉ ነገሪያቸው ነበር ስለ ሙስሊሞች በድፍረት ልክ ልጅ ያሬድ ስለ ኦርቶዶክስ እንደዛ በድፍረት በጣም በሚያስጠሉ ቃላት እንደተሳደበው ሁሉ ቤተክርስቲያኒቱ ራሷ እኛን ሙስሊሞችን እንዲሁም ከማናችንም በላይ ከራሳችንም ከእናትና ከአባታችንም በላይ የምንወዳቸውን ታላቁን መልእክተኛ ነብዩ መሐመድን ምንም ሳትፈራ ምንም ሳትሸማቀቅ
ሙሐመድ እያለ ትሳደባለች። ሙሐመድ ብላ ቃል በቃል ሙሐመድ በትክክል ጽፋ እኮ ነው። ስማቸው ራሱ ስጽፍ ፊደል ሳትሳሳት ሙሐመድ እያለች ጽፋ ትሳደባለች። ከዛ ልጅ ያሬድ ተሰደበን ይላሉ። አዎ ተሳድበዋል፣ ግን እናንተ እኛን የሰደባችሁት ይበልጣል። ሰው ላንብብላችሁ ተአምረ ማርያም አሁን በጠቀስኩላችሁ መጽሐፍ ጀስት አንዴ ላሳያችሁና ከዛ በኋላ ዘግቼ ያነበዋለሁ። ምክንያቱም ካሜራ ኔትወርኬ ስለማይሰራ። ይሄ መጽሐፍ ነው ተአምረ ማርያም። ከላይ ማየት ትችላላችሁ ተአምረ ማርያም። ይሄን ቁጥር ደግሞ ማየት ትችላላችሁ። በዚህ